ለምሳሌ ሁለት ጎረቤት አማቾች ቢኖሩ አይሁዳውያን አንደኛው አስራቱን ቢሰጥ ሌላኛው ባይሰጥ ተምችና ኩብኩባ ይበላዋል እንደሚለው በስነ ስርዓት ተምችና ኩብኩባ መጥቶ በመስመር የዛኛውን እርሻ ሳይነካ የዚህኛውን እርሻ በልቶት ይሄዳል። ይሄ ከህጉ መተላለፍ የተነሳ የሚመጣ ቅጣት ነው። አሁን አዲስ ኪዳን ላይ ይህንን ስላላደረክ ልክ እንደ ብሉይ ኪዳኑ ዘመን ይህን ቅጣት ይደርስብሃል የሚለው ትምህርት በኢየሱስ ክርስቶስ ህግ ፍጻሜ መሆንና የፊተኛይቱ ትእዛዝ ተሽራለች በሚለው ቃል መሰረት ያ ህግ አሁን አላይቭ ስላልሆነ በእኛ ላይ ህያው ስላልሆነ ቅጣቱም በእኛ ላይ ህያው አይሆንም ማለት ነው። ስለዚህ ደግሞ አይተነዋል። አስራት ሳንሰጥ ቀርተን ምንም ሳይደርስብን አይተነዋል። በብሉይ ኪዳን ግን የማይሞከር ነው። ግዴታ ቅጣቱ አፕላይ ይሆናል። ስለዚህ ስጠቀልለው ከዲሲ ጋራ በጣም አግሪ ማረጋው በቃ እንደ መነሻ ትራዲሽንም ስለሆነ ቶታሊ ድሮፕ አውትም ከማድረግ እንደ መነሻ አድርገን ብንሰጥ መልካም ነው። አሁን ችግር የሚፈጠረው አስራት ስላልሰጠህ ነው ይሄ ነገር የሆነብህ። የታመምከው ቱርክ ሄደህ የታከምከው ገንዘብህን በሕክምና የጨረስከው ልጆችህ እንደዚህ መጥፎ የሆኑት ሚስት ጥላ ሄደችው ምናምን እነዚህ ኢንሲደንቶችን እያገናኙ አስራት ስለማትከፍል ነው ብሎ የኩነኔ ትምህርት የአዲስ ኪዳን ያልሆነ ትምህርት ማስተማሩ ላይ ነው ትልቁ ችግር። ስለዚህ እኔ የቤተክርስቲያን ማገልጋይ ነኝ። የቤተክርስቲያን መሪዎች ይህንን መንገድ ቢሞክሩት ማለት እስካሁን ተሞክሯል። አስራት ስጥ እየተባለ አስራት ባትሰጥ እንደዚህ ነው ተምችና ኩብኩባ ይበላብሃል በቀዳዳ ኪስ ነው የምትከተው ምናምን የሚለው ትምህርት እንዳለ ነው። እንደዛ ሆኖ ቤተክርስቲያን በተለይ የኢትዮጵያ ቤተክርስቲያን እንደ ተቋም ያን ያህል ገንዘብ ያላት አይደለችም። ስለዚህ ይሄኛውን ቢሞክሩት ማለት በደስታ ሰዎች እንዲሰጡ የአዲስ ኪዳኑ ህይወት የላቀ ህይወት እንደሆነ የአዲስ ኪዳኑ ህይወት ከብሉይ ኪዳኑ ህይወት የተሻለ እንደሆነ ያለንበት ፖዚሽን በጣም የተሻለ ነው። አብቀኝ ነው ያለ ነው። መንፈስ ቅዱስ እኛ ውስጥ ነን። ክርስቲያኖች ነን። መንፈስ ቅዱስ ማደሪያ ነን። ኩነኔ በእኛ ላይ አይሰራም። ሲኦልን አናይም። እነዚህ ሁሉ ፕሪቪሌጅ ናቸው የአዲስ ኪዳን አማኝ ላይ። ስለዚህ መስጠትም ከብሉይ ኪዳን የተሻለ ነው በሚል እንደው ብንማረው ሰው ግማሹን ይሰጣል እና ቤተክርስቲያንም በገንዘብ አቅጣጫ ያላት ችግር ሶልቭ ይሆናል ብዬ አስባለሁ። መጨረሻ ላይ ስጠቀልል ግን በረከት የሚባለው ነገር ይሄ መባረክ የሚባለው ነገር መስጠት ውስጥ ነው ያለው። በአስራትም ይሁን በምንም ይሁን የሚሰጡ ሰዎች የሚባረኩ እንደሆነ አዲስ ኪዳን ያስተምራል። በቃ የማይጎድልባቸው ናቸው የሚያካፍሉ ሰዎች ያላቸውን ለደሃም ይሁን ለቤተክርስቲያንም ይሁን ለቤተሰብም ይሁን ለማን ኒድ ላለው ለፈለገው የሚሰጡ ሁሉ የማይጎድልባቸው ናቸው ብዬ እላለሁኝ። አመሰግናለሁ። ቴንክ ዩ። እሺ እኔ መጠቅለያዬን ስናገር ሁለት ነገር ነው። አንደኛው ማለት ዋን ሰከንድ አይምሮ ልሰብስብ። አንደኛው ምንድነው ወንጌል እኛ ሰጠንም አልሰጠንም የወንጌል ስራ አይቋረጥም። እግዚአብሔር ለወንጌል ስርጭት የራሱ መንገድ አለው። እኛ እግዚአብሔር እንደመታዘዝ የእግዚአብሔር ቃል ስለሚለን ብቻ ማድረግ የሚገባንን ነገር እግዚአብሔር ቃል ስላዘዘን እናደርጋለን። መስጠት ለራሳችንም በረከት ስለሚሆነን እንደገናም ደግሞ የእግዚአብሔር ቃልም ስለሚያዘን እናደርጋለን። ምክንያቱም እኛ በሰጠን አልሰጠን ወንጌልን አናቆመውም። ወንጌልን እኛ ባንናገር እንኳን ድንጋዮች ይናገራሉ ነው የሚለው መጽሐፍ ቅዱስ። ስለዚህ እኛ እንኳን አንሰብክም ብንል ወንጌል መሰበኩ አይቀርም። ስለዚህ ልክ በራሳችን ገንዘብ በእኛ ስጦታ በእኛ ምናምን ለዚህ ነው ቤተክርስቲያን ውስጥ ችግር የሚመጣው። እኔ በሰጠው ገንዘብ እኔ ቅብጥር ሰው የሚለው የሚመጣው የእኛ ገንዘብ የሚያደርገው ነገር ያለ ስለሚመስለን ነው። ነገር ግን እኛ የምንሰጠው በፍቅር ለእግዚአብሔር ትእዛዝ ስለሆነ እንሰጣለን። ለራሳችንም በረከት እንዲሆነን እንሰጣለን እንጂ ወንጌልን በእግሩ ለማቆም አይደለም። ወንጌል የቆመ ነው፣ ገናም ይቆማል። እኛ አደረግንም አላደረግንም በእኛ የሚተመን አይደለም የወንጌል ስራ ማለት ነው። አንደኛ። ሁለተኛ ነገር ደግሞ አሁን ስለመስጠት ደግሞ መስጠት በመስጠት መባረክ መኖሩን የምታውቁት በምንድን ነው? ይሄ ፕሪንስፕል ናት ኦንሊ ለክርስቲያን ብቻ ለማያምን
የማያምኑ እንኳን ሲሰጡ ይዋቸው ይባረካሉ። አሁን ቅድም አንድ ወንድማችን ኮልጌትን አንስቶ ነበረ። ኮልጌትን በሉት ነብልጌትን በሉ ማናቸውም በብዙ ስጦታ የሚሰጡ በብዙ ይባረካሉ። ምክንያቱም የእግዚአብሔር ፕሪንስፕል ስለሆነ ማለት ነው። በመስጠት እንደምንባረክ መጽሐፍ ቅዱስ ላይ ስለተናገረ ማለት ነው። ስለዚህ ወገኖች አንድ ነገር እንድናስተውል የምፈልገው አብርሃም ተነስቶ ለእግዚአብሔር ስጦታን ሲያቀርብ ለመልከ ጻዲቅ ስጦታን ሲያቀርብ ማንም ሕግ አውጥቶለት አይደለም። ራሱ በፍላጎቱ ነው እንጂ 10%፣ 5%፣ 20% ተብሎ አይደለም። የሙሴ ሕግ ደግሞ የመጣው የልባችሁን ድንዳኔ አይቶ ነው ሙሴ ለእናንተ ይሄንን ሕግ የሰጣችሁ ብሎ ራሱ ስለ ጋብቻ እንኳን ሲነሳ ጌታ ተናግሯል። ስለዚህ ብዙ ነገሮች በምክንያት ነው መጽሐፍ ቅዱስ ላይ የሚሆነው። ስለዚህ ወደንም ጠላንም ብንሰጥ እኛ እንባረካለን። ለእግዚአብሔር ቤት ስራ መስጠታችን ለእኛ ለበረከት ነው እንጂ እግዚአብሔርን ወንጌል እናቆማለን ብለን አይደለም። ወንጌል ይቆማል ወደንም ጠላንም። ይሄንን ነው ማለት የምፈልገው። ጌታ ኢየሱስ ይባርካችሁ። በጣም አሪፍ ዲስከሽን ነው። ግን ቅድም አንድ ነገር መነጋገራችን ደግሞ የሚረዳ እንማራለን። እኔ ከማላቀው ነገር እናንተ እማራለሁ ከእናንተ፣ እናንተ ደግሞ ለእኔን ታስተምራላችሁ። ስለዚህ መነጋገሩ ይሄንን ነገር በጣም ጥሩ ነው። በቤተ ክርስቲያን ብዙ ማያውቁት ነገር ያሉ ብዙ ህዝቦች አሉ። ስለዚህ መማማሩ ጥሩ ነው። መነጋገሩ ነገሮችን አንስተው መልካም ነው እና ጌታ ኢየሱስ ይባርካችሁ። ሁላችሁንም ወዳችኋለሁ። እዚህ ያላችሁትን ቢስዬ እንኳን አየው ታይት ነኝ ካስታወስከኝ ሄኒ ጋር እንገናኝ ነበር ድሮ። ተባረኩ። ኤኒዌይስ ቴንክ ዩ ሶሪትዬ። ኦኬ እኔ እንትን ይቅርታ ነው ጆሽ ሀሳብ አንስተ ነበር። አይ ሀሳብ ሳይሆን እኔ እንኳን ማለት እንደ ህግ ካመጣ ነውና እንደ በጸጋ እንደሚኖር ሰው በጸጋው ዘመን እንዳለን ስንናገረው መለየቱ ጥሩ ነው። ግን ቢሲ በጣም አኩርፍ ያለው ቀድሞ ነካካብኝ ነገሮችን ልላቸውን የፈለግኩትን ማለት ነው። እንዴት እንስጥ በሚለው ላይ በተናገረው ማለት ነው። ኦኬ ባይብል ላይ ፈልገን የምናገኛቸው ጥቅሶች ስላሉ ህጉ እንደዛ ነውና 10% እንክፈል ሳይሆን ስላለ ብናደርግ እንደዛ ለቤተ ክርስቲያን ለመስጠት ቢደረግ እንደዛ ተብሎ ቢነገር ችግር የለውም። አንድ ነገር ግን መናገር እፈልጋለሁ። እንዴት ነው አብርሃም ከህግ በፊት ማለት ነው በእምነት ማለት ከህግ በፊት ከአብርሃም እምነትን እንማራለን። ብዙ ጊዜ እንጠቅሰዋለን። የእምነት አባት ነው አብርሃም። መጽሐፍ ቅዱስ ላይ አለ ከተባለ የእምነት አባት ምሳሌ የሆነ ነው። በሱ ብዙ ነገር መማር እንፈልጋለን። እምነት ከሱ እንደ አብርሃም እያልን እንጠቅሳለን። ታዲያ አብርሃም ምን አደረገ ስንል ለምንድን ነው የምንዘረዝረው? ከህግ በፊት ማለት ከማረከው ነው የሰጠው፣ ከራሱ ነው የሰጠው፣ እንዲህ ነው እንዲያ ነው ከማለት አብርሃም አስራትን ሰጠ። በቃ ከማረከው ነው። አዎ ከማረከው ነው። ግን እምነትን ከሱ እንደምንማር ሰው መስጠትን ደግሞ እንደሱ ለምን አንማርም? ለምን ከማረከውም ይሁን አስራትን ከሰጠ እንደ ህግ አድርገን አናመጣው። እንደ ህግ ሆኖ እንደዚህ ይደረግ አንልም። ግን ከሱ ደግሞ ይህንን ተምረን ደግሞ መስጠትን ደግሞ ብንማር ብንወስድ፣ እምነትን ከሱ ከወሰድን፣ ስለመታዘዝ ከሱ ከወሰድን፣ ስለ መስጠት ደግሞ እንደዚህ ብለን ብናደርግ ምንም ችግር የለውም ብዬ አስባለሁ። እንደኔ ግን አንድ ነገር ልበል። ሚስቴ ከዚህ ቀደም አስራት ስትሰጥ ካልኩሌተር ትይዝ ነበር። ሳንቲሞች ሳይቀር ነው እውነት የምላችሁ፣ ሳንቲሞች ስቅባት ነበር እንዲያው እና ሁል ጊዜ በጭንቅ ነው የነበረችው። ለምን? በቃ መስጠቱ በምንድን ነው ለሷ እንደ ህግ ተደርጎ ስለሚነገር ስለነበር በእንደዛ ስላስረዷት በእንደዛ ስላደገች ሊሆን ይችላል። እንደገና ደግሞ የነበረችበት ቸርች በኋላ አንድ ላይ መኖር ስንጀምርና ሩቅ ሀገር ስለነበርኩኝ ማለት ነው እና ካልኩሌተር አድርጋ ትሰጥ ነበር ሳንቲሞች ማለት ነው። ግን አእምሯ ሁሉ እንዳይጎድል ወይ ደግሞ የሆነች ነገር ትንሽ ዝቅ እንዳትል ወይ ደግሞ ኤክስትራ የሚሰጣቸው ስራ ላይ ያለ ነገር አለ፣ እሱን ስትጨምር ያን ስትቀንስ በጭንቅ ነበር። ነገርኳትኛ አንድ ቀን በእንደዚህ ህግ ከተያያዝን ከእግዚአብሔር ጋር ክርስቶስ ነፃ ያወጣንን በነፃ እንድናመልከው ሳይሆን ቸርችም ስንሄድም ሁል ጊዜ የምናስበው አይምሯችን ታስሮ ነው ማለት ነው። ስለዚህ ካለሽ ሞልተሽ ከሌለሽ ደግሞ ሳንቲሞቹን አጥፍተሽ በቃ ያለውን ሲኖር ደግሞ ሲበዛ ደግሞ ጨምረን እንኳን ብንሰጥ
ምን ችግር አለው? ለአይምሯችን እንዲመች ችግር የለውም። 10% የምንበለው 11% የምንበለው 9% የምንበለው ችግር የለውም አልኳት ማለት ነው። እውነት ነው የምነግራችሁ። በቃ ችግር የለውም። ግን ካለን ለማን ይሆናል? ካለን ለወንጌል አገልግሎት በዚህ እግዚአብሔር ቢደሰት ሰዎች ወንጌልን ቢያገኙ ለእኛ እኮ ነው። ዞሮ ለወንድሞቻችን ነው። ዞሮ ለእግዚአብሔር ቤት ነው ተባብለን በእንደዚህ ተረዳደ። ነፃ ወጣች። ጌታ ይመስገን፣ እግዚአብሔር ይባረክ። አንዳንዴ አሁን ከምትሰጠው በላይ ትሰጥና አይጆች ትለኛለች። እና አንዳንዴ ህግ አናድርግባቸው። ሰዎቹ ላይ እንደ ህግ ስናስቀምጥ እንዲያውም ጭንቅላታቸው ተይዞ ቢዚ ነው የሚሆኑት። መስጠት ከሚችሉት በላይ መስጠት እየቻሉ በካልኩሌሽን መስጠት ሲጀምሩ ማጉደልም ይጀምራሉ ማለት ነው። በቃ ከዛች አያልፉም። ሳንቲምንም ጭምር መቁጠር ይጀምራል ማለት ነው። እና አናክብድባቸው። ግን እንደ ለቤተ ክርስቲያን እንዲህ ብንሰጥ ምንም ችግር የለውም። ለምን ኬታ መጣው? ህግ ነው? ኖ ህግ አይደለም። ግን በመጽሐፍ ቅዱስ ላይ አትሊስት ብሉይ ኪዳን ላይ እስራኤል ለእግዚአብሔር ቤት 10% ግን ከ10ም በላይ ነው፣ እስከ 23% ነው። ደና 10ን እንበልና 10% ይሰጡ ነበር። አብርሃምም ደግሞ ከማረከው 10%። ለምን 10% ሰጠ ግን አብርሃም? እስኪ እናስበው። ከማረከው 10 ቁጥሮ ከሰጠኛስ ብንሰጥ ብለን ይሄ ነገር ቢግ ቸርች ላይ እንዲህ ብሎ ተነግሮ በነፃነት ሰው እንዲሰጥ 10% ቢደረግ መልካም ነው ላለኝ። ቴንኪዩ። ኦኬ እሺ ቴንክ ዩ። እኔም ማለት የምፈልገው ሞር የእግዚአብሔር ጸጋ ላይ ዲፔንድ ብንሆን በጣም የተሻለ ነው። ቅድም አንስተናል። በአዲስ ኪዳን በስነ ስርዓት የተቀመጠልን ነገር አለ። እንዴት እንስጥ ስንል እንዴት መስጠት እንዳለብን የተጻፈ አለ፣ በግልጽ የተጻፈ ቆሮንቶስ ምዕራፍ 16 ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 7 ቁጥር 8 ያለው በቃ እሱ እንደ አዲስ ኪዳናዊ ስርዓት አድርገን ብንቀበለው አንደኛ በአዲስ ኪዳን እንዴት መስጠት አለብን የሚለውን ስንል እሱን እንደ አዲስ ኪዳናዊ ስርዓት አድርገን ብንቀበለው ሞር ኦፍ በጸጋው ላይ ብንታመን አገልግለ ነው እግዚአብሔር በሰጠን ጸጋ የሚያስፈልገው ነገር አድርገን የእግዚአብሔር ሕዝብ ንፉግ ይሆናል ብዬ አላምንም። በፍጹም የእግዚአብሔር ሕዝብ በፍጹም ንፉግ ይሆናል የሚል እምነት የለኝም። እና አሁን ጳውሎስ የመቄዶንያ ሰዎችን እንደ ምስክርነት ለቆሮንቶስ ሰዎች ይነግራቸዋልና እሱም ክፍል ባነብላችሁ ደስ ይለኛል። ምዕራፍ 8 ላይ ነው ያለው። ሁለተኛ ቆሮንቶስ እንደዚህ ይላል፣ ወንድሞች ሆይ ለመቄዶንያ ቤተክርስቲያናት የተሰጠውን የእግዚአብሔርን ጸጋ እናስታውቃችኋለን። በብዙ መከራ ተፈትነው ሳሉ የደስታቸው ብዛትና የድህነታቸው ጥልቅነት የልግስናቸውን ባለጠግነት አብዝቶታል። እንደ አቅማቸው ከአቅማቸውም የሚያልፍ እንኳ ወደው እንደሰጡ እንመሰክርላቸዋለን ይላል። ወደው እንደሰጡ አቅማቸው መጠን ከአቅማቸውም የሚያልፍ እንኳ ወደው እንደሰጡ እንመሰክርላቸዋለን ይላልና የእግዚአብሔር ጸጋ ውጤቱ ይሄ ነው። የእግዚአብሔር ጸጋ ይሄንን ማድረግ ይችላል። ስለዚህ አሁን በአዲስ ኪዳንኛ እንደ ሕግ ሆኖብን ሳይሆን በጸጋ ማንም ሰው በልቡ እንዳሰበ እንደዚያው ይስጥ እንደሚል ይበልጥ ልንሰጥ እንችላለን። ቤተክርስቲያን በዚህ የጸጋ ቃል ላይ ብትታመን ከሕጉ ይልቅ ከማስፈራራቱ ይልቅ በቀዳዳ ኪስ ከታችኋል፣ ደጎቢያ ምናምን ተምች ኩኩባ ይመታችኋል የሚለውን ማስፈራሪያ በሕጉ ከርግማን ስር ትሆናላችሁ ምናምን የሚለውን የሕጉን ሲስተም እሱ ሲስተም ሙሉ ለሙሉ ከቤተ ክርስቲያን መወገድ አለበት የሚል እምነት ነው ያለኝ። አሁን በሕጉ መሰረት አይደለም የምንሰጠው። እንደ ሕጉ መሰረት እንስጥ ብንልም የምንሰጥበት መንገድ አሁን ሰዎች እንደሚያስቡት አይደለም። በሕጉ 10% አውጥቶ ለቤተ መቅደስ መስጠት አይደለም። ሕጉ በሕጉ መሰረት እንሂድ ካልን እንከተለው ካልን ስርዓቱ ሌላ ነው። ሰው የሚያወጣውን አስራት በቤተ መቅደስ ሄዶ እንዲመገብ ነው ሕጉ የሚያስተምረው እንጂ እንደ ሁሉንም ለካህኑ እንዲሰጥ አይደለም። እና ቅድም ብየዋለሁ አንስቼዋለሁ እና ለምን እንዳልደግመው ልለፈው። ስለዚህ የአዲስ ኪዳኑ የጸጋ ስርዓት ላይ ሞር ዲፔንድ ብንሆን ፍሬያማ እንሆናለን ብዬ አምናለሁ። የእግዚአብሔር ጸጋ ይሰራል። በቃ እንደ ጸጋው መጠን እኛ እንደሚገባ አገልግለ ነው ህዝቡ ንፉግ ይሆናል ብዬ አላምንም። የእግዚአብሔር ህዝብ ንፉግ ይሆናል አይሰጥም ብዬ አላምንም። እንዳሰብከው መጠን በልብ ደስ እንዳለ መጠን ለቤተ ክርስቲያን የሚገባውን አድርግ ብንለው ህዝቡ ንፉግ ይሆናል አይሰጥም የሚል እምነት የለኝም። እና ቤተ ክርስቲያን ሞር እዚህ ቃል ላይ በአዲስ ኪዳን የተጠቀሱት ጥቅሶች ላይ
እምነቷን ብታደርግ በዛ ላይ ቤዝ ብትሆን መልካም መርዳትም ጎረቤታችን ያለውን በድህነት የሚኖረውን ሰው መመልከትን እንደ በጎ ነገር አድርገን ልናየው ይገባል። ይሄ አዲስ ኪዳናዊ ነው ብዬ ነው ማምነው። ይበቃኛል። ይሄን ያህል ካልኩ ጸጋ ይብዛላችሁ። እሺ ሶሪቲ ሁላችሁንም አዲስ ቡድሃ ላይ መጣችሁትን ሁላችሁንም ሰላም ላላስ ፈታፈጠን እኮ ምንድን ነው? ሰይጣን ውጊያ ነው፣ ውጊያ ነው ትያለሽ። አስራቱን አላወጣንም በቢሲ አልሰጠም መሰለኝ። ምን አለ መሰለህ እንትና ቶማስ እስከሚመጡ ድረስ ፌዝ አርሚ ሲያስተምር የኢትዮጵያ ሕዝብ ካንጋሮ ነው አለ፣ እጁ አጭር ነው አለ፣ አይሰጥም አለ። አንዱ እኮ ነው ይሄ ነቢይ አገልግሎት እያገለገለ ወደ 38 ሰዎች ነበሩና በአገልግሎት የቆሙ ሲል 8 ሰው ነው የቀረው። እናንተ በላተኞች ብቻ። ሳሚ ይቀጥል። እሺ ቢሲ ምንድነው ቀለል ለማድረግ ጉዳዩን መስጠት በሚባለው ጉዳይ ውስጥ ላይ ሁላችንም እስከተስማማን ድረስ በገላትያ ምዕራፍ 5 ላይ መጽሐፍ ቅዱስ ሲናገር እነዚህን የመንፈስ ፍሬዎችን የሚከለክል ሕግ የለም ይላል። ለምሳሌ ወንድሜን አብልጬ ከሚፈለገው በላይ ብወድ የሚከለክል ሕግ የለም። ከሚበልጠው በላይ በትህትና ዝቅ ብል የሚከለክል ሕግ የለም። አንድ ሰው አንድ ምዕራፍ ሄድልኝ ቢል እኔ 2 ምዕራፍ ብሄድለት ተጨማሪ 4 ምዕራፍ ባድርግለት አይ ለምን 2 ነው ያልኩህ አይባልም። እና ሁልጊዜ ቅድም እየተናገረው ነበር አስራትን ከሕጉ በፊት ሕጉ ከምንለው በሙሴ ከተሰጠው ሕግ በፊት ውስጥ ላይ ነበር። ለምንድን ነበር የሚጠቀሙበት? ቅድም ያልኩት ነገር ምንድነው? አስራትን መጽሐፉ ምን ይለዋል? የእግዚአብሔር ነው ይለዋል። በዛን በወቅቱ ያለውን ነው የምናገረው። አዲስ ኪዳን የሚለውን ልትወው። አሁን የእግዚአብሔር ነው የኔ ነው። አሁን የእግዚአብሔር ነው ከተባለ እግዚአብሔር ሰጭ መሆኑን የምመሰክርበት እሱ የሰጠኝ ያደረገልኝ ሁሉን እርሱ እንደሆነ የምመሰክርበት አንዱ ነገር ለባለጠግነቱ፣ ለታላቅነቱ፣ ለሰጭነቱ ራሴን የማስገዛበት መንገድ ነው መስጠት የሚባለው በአጠቃላይ። ከዛ ወደ ሕጉ መጥቶ ደግሞ ወደ ሕጉ ስንመጣ ለአንድ ፐርፐዝ ብቻ አይደለም። በቤተ መቅደስ ለሚያገለግሉ ሰዎች ይሰጣል። ለድሆች አስራት ይቀመጥ ነበር መጽሐፍ ቅዱስ እንደሚለን በዘዳግም ምዕራፍ 14 ውስጥ ላይ ከአምልኮ አንጻር ያስቀምጠዋል። በእግዚአብሔር ቤት ውስጥ ላይ ለሚደረግ አምልኮ በብዙ አይነት መንገዶች ውስጥ ላይ እሱን ያደርጉ ነበር። ከብዙ ዓመታት በኋላ ደግሞ በሚልኪያስ መጽሐፍ እግዚአብሔር ሰረቃችሁኝ ይላል። በቀጥታ ቃሉ ነው የምናገረው። የብሉይ ኪዳኑን አዲስ ኪዳን እንዲህ ይላል ልል ፈልጌ አይደለም። ነገር ግን አስራትን ከእግዚአብሔር ዘንድ መስጠትን ከእግዚአብሔር ዘንድ እንደሆነ መጽሐፍ ቅዱስ ያስቀምጥልናል። ምን ያክል ብቻ ነው ይህም ብቻ ነው 10% ነው የምንሰጥ የሚባል ነገር አይደለም። ቅድም ደጋግሜም ተናግሬያለሁ። ከዚያ በላይ ብሰጥ በጣም እጅግ ደስ ይለኛል ባደርገው። እግዚአብሔር ነው ሰጭ ብዬ ስለማምን ከዚያ በላይ ባደርገው መልካም ነው ብዬ አስባለሁ። ግን
ወደ ታች ስንመጣም ደግሞ አዲስ ኪዳን ውስጥ ላይ በምንመጣበት ጊዜ ጌታችን ኢየሱስ ክርስቶስ አስራት ለሚያወጡ ለፈሪሳውያን ምንም አይነት ነገር የተለየ ነገር ልክ አይደላችሁም፣ ይህንን አልፈልገውም ያለበት ሁኔታ አልነበረም። ለቤቱ እንደሚያገለግል በመባ ጊዜ ላይ አንጻራዊ ላይ ቁጭ ብሎ የሚሰጡትን ያይ እንደነበረ መጽሐፍ ቅዱስ ይናገራል። የሚሰጥ የሚያየው ያቺ ያላትን ሁሉ የሰጠችውን ብቻ ሳይሆን ከትርፋቸው የሰጡትንም ጨምሮ ይመለከት ነበርና ገንዘባችንን ቤተክርስቲያን ውስጥ ላይ ወይም ደግሞ ለእግዚአብሔር ወይም ለድሆች ለችግረኞች ለሆነ ነገር በምናደርግበት ጊዜ እግዚአብሔር ከገንዘባችን ጋር ያለውን ከልባችን ወጥቶ በእጃችን የምንሰጠውን ሁሉ የሚመለከት እንደሆነና መመልከት ብቻ አይደለም። እቺ ሴት አብልጣ ጣለች ይላል። ቃሉ የሚናገረው አብልጣ ጣለች፣ ትዳሯን ሁሉ ጣለች ብሎ ይናገራል። ምክንያቱም ከገንዘብ ጋር የተያያዘ የትዳር የራስ ሰውነት ስላለ ከገንዘብ ጋር ምክንያቱም ሰውየውን ገንዘብን ያለን ሁሉ ሽጥና ተብሎ ሲባል ገንዘብ ላይ ያለ አመለካከት በጽድቅ መንገድ ውስጥ ላይ ያለውን ሊጎዳም የሚችል እንደሆነ መጽሐፉ ያስቀምጥልናል። የግድ ገንዘብ ስለሰጠ ስላልሰጠ አይደለም፣ ከሆነ ነገር ጋር የተገናኘ ስለሆነ ማለት ነውና መስጠትን አዲስ ኪዳንም ይሁን ብሉይ ኪዳን መስጠት በቃ ሁልጊዜ ከአምላካችን ከእግዚአብሔር የተማርነው ነው። አብልጦ ህይወቱን ሰጥቶናል። እሱን የሚመስል ስጦታ እንደሌለ በቆሮንቶስ መጽሐፍ ይነግረናል። ኢየሱስ ከሰጠው የሚበልጥ ስጦታ፣ ራስን ከመስጠት የበለጠ ስጦታ የለም። ራሳችን አብልጠን በሰጠን መጠን ደግሞ ገንዘባችንን ደግሞ ልንሰጥ እንደምንችል መጽሐፍ ቅዱስም ይናገራል። ቅድም አንስቼዋለሁ። ከዕብራውያን መጽሐፍም አንጻር አስራት የማን እንደሆነ አንስቻለሁ። የግድ እንደተባለው ግን ሁላችሁም ጋር የሚያስማማኝ አንድ ነገር አለ። ተነስቶ ዝም ብሎ እንዲህ ያረጋችኋል እግዚአብሔር እንዲህ ያረጋችኋል እግዚአብሔር የሚለውን ሐሳብ ቤተክርስቲያን እንደሱ አይነቱን ነገር ብታቆም፣ አንዳንዱን ነገር ለግለሰቡ ብትተው፣ ለግለሰቡ ቢተው ማለት ነው። ለግለሰቡ ቢተው ማለት ዲል የሚያደርገው ከእግዚአብሔር ነው። ለእግዚአብሔር ነው የሚያደርገው። ያንን ጉዳይ አስቦ አክስቦ እንዲህ ብሎታል። ሐናንያና ሰጲራን ገንዘባችሁ እኮ በእጃችሁ የእናንተ ነበር አሉ። ለዚያ ፕሪንሲፕል ዛሬ አንጠቀምም። ያንን ሐዋርያት ግን እኮ ተጠቅመውበታል። ሁሉ ያመጣና በርናባስን ጨምሮ ሁሉን ያለውን አምጥቶ ይጠቀም ለሁሉም ያካፍሉ እንደሆነ መጽሐፍ ቅዱስ ይናገራል። አሁን እሱም ፕሪንሲፕል እንውሰድ ልንል አንችልም ከጥቅስ ተነስተን። ኦኬ አንዳንዱን ነገር ገንዘቡ ያንተ ነው አላቸው። ግን በገንዘብ ግን ውሸትን አትማር፣ ሰጥቻለሁ በሚል መንገድ ሐሰትን አትማር፣ እግዚአብሔርን መፍራት በዚህ ውስጥ ላይ በገንዘብ ተማርበት ነውና እግዚአብሔርን መፍራት በገንዘባችን እንማርበት። በልባችን ለእግዚአብሔር እንደምንሰጥ እናስብ። ነገሮችን በሙሉ ከእግዚአብሔር ዘንድ ደግሞ ሁሉን የምንቀበለው ከሰጠነው በኋላ ብቻ አይደለም፣ ከመስጠታችንም በፊት ጨምሮ ነው የሰጠን። ተቀብያለሁ ብለን ነው የሰጠን እንጂ ገና ይሰጠናል ብለን አስበን አይደለም። ተቀብያለሁ እግዚአብሔር ሆይ ሁሉን ከአንተ እጅ ነው የምቀበለው ብለን ነው የምንሰጠውና ሁሉን ነገር በዚህ ጉዳይ ውስጥ ላይ ከማንም ጋር ሳንመክር ብዙ ጊዜ ከራሳችን ጋር ብንመካከር መልካም ነው እላለሁ። በጣም አመሰግናለሁ። ጌታ ይባርካችሁ። እሺ ቴንክ ዩ። በጣም ደስ የሚል ነገር ነው። እኔ ፍሎው በጣም ነው የተመቸኝ። ምክንያቱም የእግዚአብሔርን ቃል የእግዚአብሔርን ሐሳብ በቃል ውስጥ ያለውን የእግዚአብሔርን ሐሳብ ነው እያወራን ያለ ነው እና እያወራችሁም ሜዲቴት እያደረግኩ ነው እና ምንድን ነው ብሉይ ኪዳን ላይ ያሉ ሕጎች ሁሉ እንግዲህ ሄደው ክርስቶስ ላይ ፍጻሜ አግኝተዋል። ከዚህም የተነሳ ነው አዲስ ኪዳን ላይ እንደ ሕግ አርገን እንደው ቀንበር አርገን ሰዎች ላይ ልንጭን አይገባም የሚለውን ስናነሳም የነበረው እና እንግዲህ ነገሮች ሁሉ መጥተው ፍጻሜ ክርስቶስ ላይ ካገኙ እኔ መስጠትን ወይም አስራትን በሉት የት ጋር ነው የምናገኘው የሚል ነገር እያነሳው ነበርና ዮሐንስ 3:16 ላይ ምናልባት እዚህ ስር ያላችሁ በጌታም ያልሆናችሁ ሰዎችም ካላችሁ ስሙት። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ አንድያ ልጁ ዓለሙን እንዲሁ ወዷልና ብሎ ይላልና ዓለም ላይ ምንም አይነት ስጦታ ብትፈልጉ እዚህኛው ጣራ ላይ ሊደርስ የሚችል የለም። በተለይ ደግሞ መጽሐፍ ቅዱስ ጠላቶች ሳለን ብሎ ስለሚል ለጠላቱ የሚሞት የለም። ምናልባት ለወዳጁ የሚሞት ወይ ለጻድቅ ሰው የሚሞት በጭንቅ ይገኝ ይሆናል ይላል መጽሐፉም እና
ሶ ምንድነው ያሰብኩት አንድ ነገር በቃ በአዲስ ኪዳን እንደሆነ ይሄን አልሰጠም ይሄን ሰጣለሁ ይሄ ምናምን እንለው ቡራ ከረዩ እዚህ ጋር ፉርሽ ይሆናል። በቃ እግዚአብሔር ብልጫ ያለው ስጦታ ሰጥቶ ቀድሞናል። ኢየሱስ ይባረክ። ስለዚህ አሁን እንደው ለዚህ ምክንያት በዚህ ምክንያት ነው የምንልበት ምንም የምናነሳው ነገር እንዳይኖር አድርጎ ዘግቶታል እና በዚህ ደስ ይለኛል። ከዛ ቀጥሎ ግን የማነሳው ነገር እንደው ቤተ ክርስቲያን ወይም አብያተ ክርስቲያናት ሊሰሩት የሚገባውን አሳይመንት ነው እየሰራን ያለ ነው። ምክንያቱም ቀደምት ከሆኑ ቸርቾች አንጻር አስራት ላይ ሙጭጭ የማለቱ ነገር በዚህኛው ጽንፍ ደግሞ ፕሮስፔሪቲ ጎስፕል የሚለውን ከመፍራት ያንን ያመጣብናል ወደዛ እየወሰድን ነው የሚል ነገር መባረክን መፈለግ እያለ ማለት ነው ቤተ ክርስቲያን በችግር በገንዘብ ችግር እየተመታች እያለ ይህንን መፍራቱ አስራት ላይ እንድንንጠለጠል ያደረገን ይመስላል እና አሁንም አንድ ነገር ግን ላሰምርበት የሚገባው ከዚህ ዲስከሽን ውስጥ የግድ አስተምሯችን ማደግ አለበት። ይሄ ቀድሞ ካስቀመጥነው ነገር ይልቅ ይሄ ቀኖና አይደለ፣ ዶግማ የማይነቃነቅ አስተምሮ ነው። እንደ ቀኖና ግን ወደ አዲስ ኪዳን ትምህርት መምጣት የግድ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ላይ መቆም ሳይሆን መልእክቶች ላይ ቤተክርስቲያን እንደ መመሪያ የተሰጣት ሕግ ባይሆንም ማለት ነው ልትከተለው የሚገባት ኤፒስትልስ ናቸው። መልእክቶችን ከመልእክቶች ጋር በተቃኘ መልኩ ወደነ ቆሮንቶስ መተን ትምህርታችንን በዚህ ልንደግፍ ይገባል የሚለውን ነው በደንብ አድርጌ የተረዳሁት ነገር። ከዛ ቀጥሎ ግን እንዲህም አካሄድ ላይ ያሉትን ደግሞ ልንኮንናቸው ልንፈርድባቸው አይገባም። ጀስት አስራትን የተረዳ ሰው ሌላኛው እስኪገባው ድረስ በአስራት አካባቢ ላይ ሊመላለስ ይችላል። የተሻለ ደግሞ ትምህርት ሲያገኝ ከዛ ሊወጣ ይችላል። እኛም የነበርንበት ነገር ስለሆነ አስራት ብለን የሙጥኝ ብለን ሲገባን ደግሞ የአዲስ ኪዳን ትምህርት የተሻለ እኮ አለ ከዚህም እኮ የሚበልጣል ወደሚለው መተናል እና እንደ አጠቃላይ ግን ላስቀምጠው የምፈልገው ነገር ወደድንም ጠላንም እንደ አጠቃላይ ስጦታን አስመልክቶ መርህ ተቀምጧል። የሚያምንንም የማያምንንም የሚመለከት መርህ ምንድን ነው? መዝራትና ማጨድ የሚባል መርህ። ይሄኛው የትም ጋር ይሰራል። እንደው አንዳንዴ ኢቫሉዌት ልታደርጉ ትችላላችሁ። እኔ ዳግም ተወልጃለሁ እኔ የእምነት ሰው ነኝ ብለን መዝራት በሌለበት ህይወት እየተመላለስን ከጎናችን ደግሞ ሌላ ሪሊጅን ውስጥ ያሉ ሰዎች ጀስት በሌላ መልኩ ከኛ አልፈው ሲሄዱ ደግሞ እንመለከታለን እና ለምንድን ነው ብለን የምንልበት ነገር አለ እና ነጮቹም ኢትዮጵያውያን ብለው በጆሮዬ እኔንም የተናገሩኝ ብዙ ትጾማላችሁ ብዙ ትጸልያላችሁ ግን ለምንድን ነው ምናምን አይነት ይላሉ እና ይሄንን ኔቸር ልናደርገው የዳነ ሰው ባህሪ ነው። በቃ መስጠት ካልኩሌት አድርጎ ምናምን ሳይሆን ቃሉም ስለሚል ያንን ልንከተል ይገባል። ሌላው ከታች ኮመንት ላይ ለፓስተሮች ጥቅም ነው የሚውለው አስራት የሚል ኮመንት፣ እንደገና ደግሞ አስራት አይመለከተኝም የሚል ግን ሌሎችን ድሆች ረዳለው የሚል አይነት ደግሞ ሲነሳ ያለውና ሌላውን ያደረገ ለአስራት አያለቅስም። ይሄ አስራት በጣም ኤሌመንተሪ የሆነው ነገር ነው እና እውነታውን ግን ስነግራችሁ አሁን ካለው ነገር ጋር ማያያዥ ስለሆነ ዛሬ የሰማሁትን የሚያሳዝን ነገር ልንገራችሁና ከዚህ በፊት ሳገለግልበት የነበረ አጥቢያ ላይ ከአዲስ አበባ ትንሽ ወጣ ይላል አንድ ፓስተር ቤተሰቦቹ ሌላ ቦታ ነው ያሉት። እየሄደ ከዓመት ፍቃዱ በዓመት ውስጥ እየከፋፈለ ደርሶ ይመጣል። ልጆች አሉት፣ ፋሚሊ ያለውና ቶታሊ ግን ቤተክርስቲያን ከሄድክ አንድ ጊዜ ሄደ ትመጣለህ እንጂ በእንደዚህ አይነት መልኩ አይሆንም በሚል አዲስ ማሰሪያ አግሪመንት አድርገው ቶታሊ ከቤተክርስቲያን አስወጥተውታል እና ሌላ ቤተክርስቲያን ደግሞ በተሻለ ክፍያ ልትቀበለው አግሪ እንዳደረገች ደግሞ በሌላ መልኩ ሰማሁኝና እውነተኛ ሳክሪፋይ እያደረጉ ያሉ አገልጋዮች ልንረሳ አይገባም። ምናልባት አሁን ላይ ያሉት ከዛኛው ያመለጡ የወጡ
አንዳንዴም ደግሞ እንደው በማምታታትም ጥሪ ይኑር አይኑር ወደፊት ጊዜ የሚፈትን ሆኖ ሳለ ያምታቱም ደግሞ የሚኖሩ አሉ። በዛው ልክ ደግሞ ዋጋ እየከፈሉ ወንጌልን የሚያገለግሉ አለና እንደው አይናችን ከተከፈተና ከበራ እንደውም እንደዚህ አይነቶችን ነው ሰፖርት ልናደርግ ልንደግፍ የሚገባው ለማለት ነው። በተረፈ እኔ ተመችቶኛል ዲስከሽኑ። እኔ ብዙም ክርክር የሆነ እውቀትን ለማሳየት አይነት ነገር ሲሆን ብዙም አይመቸኝም፣ ግን እውነታውን ከቃሉ አንጻር ስለተጨዋወትን ደስ ብሎኛል። ሶሬቲ ቴንክ ዩ። ብዙ ጊዜ እንደዚህ አይነት ሀሳቦችን ያነሳሽ ነው የምታወያየን። እዚህም የተሳተፋችሁ ሁሉ የሰማይ አምላክ እግዚአብሔር ይባርካችሁ፣ ጸጋው ይብዛላችሁ። ከታችም እየሰማችሁ ያላችሁ እግዚአብሔር እንግዲህ አንድ ውድ ልጁን ሰጥቶናል። ይህንን ልጁን የህይወታችሁ ጌታ አዳኝ አድርጋችሁ ያልተቀበላችሁ ዛሬ ጊዜ አያምልጣችሁ። ይህንን ጌታ ተቀበላችሁ በህይወታችሁ ደስታ፣ ሰላምና እረፍት ዘላለም ህይወት ይግባ። ተባረኩልኝ። ቴንኪዩ። እሺ አመሰግናለሁ። እግዚአብሔር ባርክ ፓስተር ካሳሁን። ታይቲዬ እንኳን እዚህ ያየሁሽ በጣም ደስ ብሎኛል። እስቤነ ዋይል ተባረኪልኝ እህቴ። በደንብ ኢምባክስ አደርግሻለሁ። በጣም ጥሩ ነገር ነው ሁላችሁም ያነሳችሁት። መጨረሻ እኔ የምለው ምንድን ነው፣ በተለይ መስጠት ሲባል ከገንዘብ ጋር የተያያዘ ነው። መጽሐፍ ቅዱስ ደግሞ በጣም አስጠንቅቆ የሚናገርን ነገር አለ። እንዲሁም መጽሐፍ ቅዱስ ላይ ጌታ ራሱን ከማንም ጋር አላወዳደረም። ጌታ ብሎ ያወዳደረው ለሁለት ጌቶች ልትገዙ አትችሉም፣ ገንዘብ የክፋት ሁሉ ስር እንደሆነ ይናገራል እና ጌታም ሊሆንብን እንደሚችል ማሰብ አለብን። ክርስትና ደግሞ እግዚአብሔር ከእንደዚህ አይነት ዓለም ከተያዘበት በመጨረሻው ዘመን ገንዘብን የሚወዱ ከተባሉት ውስጥ እንዳንሆን እግዚአብሔር የሚያስተምረን ነው ወንጌል። ምክንያቱም ምን ይላል? በዋጋ ተገዝታችኋልና የራሳችሁ አይደላችሁም ነው። ብዙ ጊዜ ሰዎች ለምንድን ነው የማይሰጡት ሲባል አንደኛ ስቱዋርድሺፕ የሚለው ነገር በደንብ አልተማርንም፣ አልተነገረንም። ስቱዋርድሺፕ ምን ማለት ነው? በጎ ስጦታ ፍጹምም በረከት ከእግዚአብሔር ከሰማይ እንደሆነ እወቁ ይላል። ገንዘባችን ቢሆን፣ እውቀታችን ቢሆን፣ ጤንነታችን ቢሆን፣ ቤተሰባችን ቢሆን፣ እግዚአብሔር በልጅ ባርኮን ቢሆን ሁሉ ነገር የእግዚአብሔር እንደሆነ ስናውቅ ስቱዋርድሺፕ ምን እንደሆነ ይገባናል ማለት ነው። እንግዲህ በዋጋ ተገዝታችኋል የራሳችሁ አይደላችሁም ስለተባል የኛ የሆነ ሁሉ የእግዚአብሔር እንደሆነ ሁሉ ምንም ነገር ኦን እንደማናደርግ ምንም ነገር የራሳችን እንዳልሆነ አንደርስታንድ ስናደርግ ይህንን ሰው አንደርስታንድ ሲያደርግ ሲማር ለእግዚአብሔር ቤት ለእግዚአብሔር አገልግሎት ለመስጠት አይቸግረውም። ምክንያቱም ይሄ ያለኝ ነገር ሁሉ የእግዚአብሔር ነው፣ የኔ ሁሉ የእግዚአብሔር ነው ይላል። ሁለተኛ ብኩንነት እንዳይኖር ስቱዋርድሺፕ የተሰጠውን ነገር በጥንቃቄ እንዲጠቀምበት እንዲጠብቀው፣ ኢቨን ቤተሰቡም ቢሆን የተሰጠው ሀብት ቢሆን እውቀቱ ቢሆን ኢቨን the knowledge that we acquired in our life ከእግዚአብሔር ግሬስ እንደሆነ ሲገባን ኢቨን ኖሌጅ ገንዘባችን ብቻ እኮ አይደለም ለቤተ ክርስቲያን የምናደርገው እውቀታችንንም ታይማችንንም ብዙ ጊዜ አሁን ፎከስ ያደረግነው ገንዘብ ነው። ግን ስቱዋርድሺፕ is not even ገንዘብ ብቻ አይደለም፣ አስራት ብቻ አይደለም። አይምሮውን የሰጠ ህይወቱን የሰጠ ገንዘቡን ለመስጠት አይቸግረውም። ብዙ ችግራችን እሱ ነው። ቤተ ክርስቲያን ሰዎች በክርስቶስ ያገኙት አዲስ ህይወታቸው አዲስ ላይፋቸው በህይወታቸው ያገኙት በጎ ስጦታ ፍጹም የሆነው በረከት ሁሉ ከእግዚአብሔር እንደሆነ አንደርስታንድ ሲያደርጉ በገንዘባቸው ላይ እንኳን ክሌም ማድረግ ያቆማሉ ማለት ነው። ከገንዘብ መውደድ ጌታ ሊሆንባቸው ከሚችል ከዚህ ፓወር ነፃ ሲወጡ በልግስና ለመስጠት አይቸገሩም ብዬ አስባለሁ። እና ቤተክርስቲያን በተለይ በስቱዋርድሺፕ ላይ በደንብ ፎከስ ብታደርግ ሰዎች በቃ ሶልድ አውት እንደሆኑ ለክርስቶስ የተሸጡ እንደሆኑ እግዚአብሔር ክርስቶስ በደሙ የዋጃቸው እንደሆነ ሲያውቁ አይ ቲንክ በዛ ጊዜ የአይምሮ መለወጥ ይመጣል። በአይምሮ መለወጥ ውስጥ የእጅ መዘርጋት ቀላል ይሆናል። ሰዎች ያላቸው ሁሉ እግዚአብሔር እንደሆነ ስለሚያውቁ ለቤተ ክርስቲያን ስራ ከማገዝ ወደ ኃይሉም ብዬ አስባለሁ። አመሰግናቸዋለሁ። ሁላችሁም ተባረኩ።
እሺ ተባረኩ ሁላችሁ። እግዚአብሔር አብዝቶ ይባርካችሁ። በጣም ደስ የሚል ሀሳብ ነው። በተለያየ አቅጣጫ ያየንበት ጥሩ ነገር ነው። ራሳችንም እንድናይ የሚያደርግ ነው። በእኔ ሀሳብ አሁን ቢሲ ባለው ነገር ላይ ይሄ መስጠትን ከማስተማሩ በላይ መሰጠትን ለጌታ የተሰጠ ህይወትን ብናስተምር ሰዎቹን በዛ ህይወት ላይ ሲመላለሱ ይሄ መስጠት የሚለው አውቶማቲካሊ ፍለው የሚያደርግ መስሎ ነው የሚታየኝ። ለምሳሌ አሁን ለምሳሌ ገንዘብ ብቻ አይደል አሁን እያወራን ያለው በጭንቅላታችን ገንዘብ ነው። ለምሳሌ ጊዜ 24 ሰዓት አለና ከእግዚአብሔር ጋር ያለው ግንኙነት ለቃሉ ያለኝ ነገር እንዴት ነው? በዚህ ቀን ውስጥ ለምሳሌ እግዚአብሔር ገንዘቤ ነው የሚፈልገው ወይስ እኔን ገንዘብ ሊያደርገኝ ነው የሚፈልገው? ስለዚህ ይሄን ነገር ከቅዱሳን ጋር ህብረት የምናደርግበት ቸርች የምን ለምሳሌ ስራ እያልን በቤት ውስጥ ያለው ነገር እያልን ለእግዚአብሔር ጊዜ ሳንሰጥ ከቅዱሳን ጋር ህብረት ሳናደርግ ለቃሉ ለማንበብ ጊዜን ሳንሰጥ ብር ይዘን ብንሄድ ምንድን ነው ዋጋው ያለው? ስለዚህ እኛ ፉልነስ በቃ እኛ ሙሉ ማንነታችን ለጌታ የተሰጠ ህይወት ሊኖረን ይገባል። በቃ ለዛ እድገት ነው ክርስትና። እያደግን ወደ ፍጹም ሙላቱ የምንደርስበት ስለሆነ ይሄን ነገር መለማመድ አለብን። ትምህርት ቅድም ቢሲ እንዳለው መማር ያለበት መስጠትን ህይወት በትክክል ከተማርን በኋላ መስጠት ራሱ አውቶማቲካሊ ፍለው ያደርጋል። ለምሳሌ መጽሐፍ ቅዱስ ላይ ሲናገር ምንድነው ሁሉ ከርሱ ሁሉ በርሱ ክብር ለርሱ ይላል። ለምሳሌ 100 ብር ቢኖረኝ 10% ቢሰጥ ያ ማለት ከመቶ 10 ብር ቢሰጥ ከሰጠኝ ነው የሰጠው እንጂ ምንም ከኔ የሆነው ነገር አይኔ እንዲያይ አእምሮ እንዲያስብ እግሬ እንዲራመድ በሰላም ወጥቼ በሰላም እንዲገባ ያደረገ እሱ ነው። ያረኩት ለምንድን ነው? ከሰጠኝ እግዚአብሔርን ለማመስገን ነው። የሆነው ነገር ከኔ አይደለም። ይሄ ነው። ሁለተኛ ደግሞ እግዚአብሔርን ማስቀደም በቃ ከሁሉ ነገር በላይ እግዚአብሔር ዕውቅና መስጠት ነው እና ምስጋና ዕውቅና የሚሰጥበት ነገር ስለሆነ መስጠትን ራሳችን መስጠት አለብን። ክርስቶስ ልብ በእኛ ውስጥ ሊገለጥ ይገባል። ኢየሱስ አንድ ምሳሌ ተናገረው አለ። ገንዘብን ይዞ ሲሄድ አይ ሂድና የበደልከው ሰውን ይቅርታ ጠይቅ ብሏል። ይቅርታም ያለበትን የሱ መልክ እየመሰለን ሲነ እነዚህ ነገሮች ቀላል ብዬ አስባለሁ። ደግሞ ለቤተ ክርስቲያን አካሉ እስከሆንን ድረስ ማድረግ ያለብን ነገሮች አሉ። ለምሳሌ እኔ ባጭሩ የኔ ቤተ ክርስቲያን ውስጥ ያለው ነገር ምንድነው? ቤተ ክርስቲያን ያለችው ህዝብ ታግዛል። አዲስ የመጣ ሰው ካለ፣ የተጋባ ሰው ካለ፣ የሚሄድ ካለ፣ የሚታመም ሰው ካለ ሁሉ ቀድማ ከራሱ አውጥታ ከዛ ደግሞ እኛ መሳተፍ ካለብን አስራቱ ፍቅር ስጦታው ቀርቶ መሳተፍ ያለብን ካለ ይሄን አድርገን ለማድረግ አስበናል ሲል ሁሉ ደግሞ በአንድ ላይ ደግሞ ለዛ የሚሳተፍበት ነገር አለና ቤተ ክርስቲያን ራሱ ይሄ ምንድነው መሽገር የምትመጣው መሆን አይለበትም። ደሆቹን የምትረዳ የተቸገሩትን የምትጠይቅ ለወንጌል ደግሞ የምትሰጥ ለዛ ለቤቱ ፍሬ የምታፈራ መሆን አለበትና አብዛኛው ሰው ራሱ ምንድነው ትልቁ ነገር ይሄ በቃ ፓስተሮች ወስዶ ይጠቀማሉ ለራሳቸው ይታያሉ የሚሉ ነገሮች አሉና ቤተክርስቲያንም ደግሞ እነዚህ ነገሮችን የተሰጠው ነገር ፍሬ የሚታፈራ ሌሎቹ የሚታግዝ ስትሆን ሁሉም ደግሞ በጎን ቆሞ ይሄዳልና ይሄ አስተሳሰብ ይዘን ቤተክርስቲያኗም ደግሞ ምንም ከፓስተሮችና ከአገልጋዮች ከራእዮች ምናምን የሚባለው ነገር አይደለም። እዛ ጋር አንድ አካል አለ፣ የምናገለግለው አንድ ክርስቶስ ነው። በጋራ ደግሞ ወደ ፍጹም ሙላቱ ልናድግ ስለሆነ ይሄ አስተሳሰብ ሊኖር ይገባል። መስጠት ምንም ጥያቄ የለውም። ቅድም እንዳነሳው ቢሲ እንዳለው መነሻ አድርገን 10% ብንጀምር ከዛ በኋላ ደግሞ እያደገ ራሳችን እስከ መስጠት ያለን ሁሉ መስጠት ደረጃ ደግሞ ልንደርስ የሚገባ ቦታ
ያው ምንም በዛሬው ላይ እንትን ያለ ቀረ የሚባል ነገር ያለ አይመስለኝም። ሄዶ ሄዶ እንዳልሽው መስጠት ላይ ነው ያረፈው። እንግዲህ እግዚአብሔር ልጁን ክርስቶስን ስጦታ አድርጎ በሰጠበት ሰዓት ላይ ነው ያለ ነውና ይህንን ደግሞ ያው እንደው ዓመት ጠብቀን የምናደርገው ሳይሆን እንደ ዳግም እንደተወለዱ የእግዚአብሔር ልጆች ሁሌም ላይፍ ስታይላችን ሊሆን ይገባል። በመስጠት ውስጥ ኪሳራ የለም። ሞሮፍ ውስጣዊ በረከት በምንም ገንዘብ ልናገኘው ልንገዛው ማንችለው ሰላምና ደስታ በበጎነት ውስጥ ነው የሚገለጠው። እኔ አንድ ነገር ነው ማስበው፣ በጎ ነገር ባደረግን ቁጥር ይሄ የደስታ ሆርሞን ከሱ ጋር የተያያዘ ይመስለኛል። እና እንዲህ ኢቫንጀሊዝም አይነት ስራ ስሰራና ለሰዎች ጌታን ሼር ሳረግ ፕላስ በጎነትን ለሰዎች ሳሳይ ትንሽ ቆይቶ ውስጤ ላይ እንደ ወንዝ የሚመነጭ አይነት ደስታ እንትን እላለሁ እና መልሼ ዛሬ ምንድን ነው ብዬ ስል ለካ እነዚህ ነገሮች ናቸው። እና እግዚአብሔር ቶታል ይሄ የኔ ጥናት ነው። በቃ ደስታችሁን ማግኘት ደስታን የውስጣዊውን ደስታ መለኮታዊውን ደስታ ሰላም ማግኘት ከፈለግን ለሰዎች በጎ እንሁን። የኛ ደግሞ እንደ ዳንን ሰዎች እግዚአብሔር በጎነት ውሎልናል ለማንም ያልተዋለ። ያን በጎነት ደግሞ ክርስቶስን ለሌሎች ሼር ማድረግ ነው። ክርስቶስን ሼር ለማድረግ ደግሞ የግድ መንገድ ሊከፍትልን የሚችለው የኛ ለሌሎች በጎነትን ማሳየት ነው። በዚያ ውስጥ ክርስቶስ ዋናውን ስጦታ ልንሰጣቸው እንችላለን እና በዚህ መልኩ እንትጋ ለማለት ነው። ዓለም ዋናውን ስጦታ ሳታገኝ ሌላውን ስጦታ ግን ትሰጣለች ለሰዎች። በዛ ስጦታ ውስጥ ግን መጽሐፍ በጎውን ማን ያሳየናል የሚሉ ብዙዎች ናቸው ይላል መዝሙር 4:6 ላይ እና ያንን ለማድረግ እኛ ነበርን የበለጠ የተሻለ ስጦታ ያለን። ቅድም ጠቅሻለሁ፣ እግዚአብሔር ልጁን ሰጠ። ከልጁ የተሻለ ስጦታ ዓለም ላይ የለም። ሁሉን ስጦታ ባዶ ርካሽ አድርጎታል። ስለዚህ ይህንን ውድ ስጦታ ግን ለመስጠት ዋጋ አያስከፍልም። ይህን መስጠት ደግሞ እንድንችል ዘንድ ከሰዎች ጋር የሆነ ፖይንት ኦፍ ኮንታክት ያስፈልገናል። ያንን የምናገኝበት መንገድ ደግሞ ለሰዎች በጎነትን፣ ምሕረትን፣ ፍቅርን ማሳየት፣ መስጠት እንደዚህ አይነት ነገሮች ናቸው። ይህን ስናደርግ ወደ ትልቁ ስጦታ እናመጣቸዋለን። እግዚአብሔር የሰጠንን ትልቅ ስጦታ ለሰዎች ሼር የምናደርግበትን በጎነት ማሳየት አንዘንጋ ለማለት ያክል ነው። ተባረኩ። ብዙ አወራሁኝ። ቴንኪው።
እኔ እኮ እንዲያውም የምትሰጡ ሰዎች ደስ የሚላችሁ ስትይ እኮ ልቀበል ነው የመጣሁት። ከታች እየቆጠርኩ ስለሆነ ደስ ይለናል የምትሉ ሰዎች እስቲ ስጡት ነው ማለት አንዳንድ ቁጥር የጻፋችሁ እንግዲህ አካውንቲንግ ከታች እኮ አንዱ ሰጪ መጥቷል ስትል ሎርድ የነበረውን ቁጭ ያልኩት በጣም ቆንጆ ውይይት ነበረ። በእውነት የወጣው የገባውም ስሰማ ነበረ። መሰረታዊና ጊዜው የሆነ መልእክት ይመስለኛል። ብዙ ሰዎች በመስጠት ውስጥ የሚገኘውን በረከት ከተለያየ አስሜ ለነብይን የተባልን ይላል። በመስጠት ውስጥ ያለውን በረከት ባለማወቅ አንዳንድ ጊዜ ከዛ ነገር መጉደል አለ ማለት ልናገኘው የሚገባውን በረከት እናጠዋለን። እና አሁን ፓስተር እንደተናገረው ስሌት አናደርግም። ስንሰጥ ይህንን መልሰን እናገኛለን የሚል ስሌት አናደርግም። እግዚአብሔርን እናምናለን። ደግሞ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንደተባለው ደግሞ እንደዛ ነው የምናምነው። ባለን ነገር ሁሉ መስጠት በነገራችን ላይ ሙላት አይጠይቅም። ለመስጠት ብዙ ነገር መያዝ አይጠይቅም። ወይ በጣም ብዙ ብሮችና ብዙ ሀብቶች ሊኖረን አይገባም። ለመስጠት እውነተኛ የሆነ ልብ ነው የሚፈልገው። እውነተኛ የሆነ የመስጠትን ትርጉም ነው ማወቅ መረዳት የሚያስፈልገውና ምናልባት አንዳንድ ጊዜ ስንሰጥ የምናደርግላቸው ሰዎች የምንሰጣቸው ሰዎች ወይ ደግሞ የምናደርገው ነገር ምላሹ ፖዚቲቭ ነገር ላይሆን ይችላል። ማለት ለሰዎች ስንሰጥ ለሰዎች ስናደርግ ምናምን እንደጠበቅነው ምላሹ ፖዚቲቭ ጥሩ ነገር ላይሆን ይችላል። አንዳንድ ጊዜ ከዚህ በረከት እንድንጎድል የሚያደርገን ሁኔታም ሊፈጠር ይችላል። ለሰዎች በጎ አድርገን መልካም ነገር አድርገን ከሰዎች የምናገኘው ፊድባክ ኔጌቲቭ ሲሆን ደግሞ በገዛ እጄ እንደዚህ አድርጌማ እንደዚህ ሆኜ ከዚህ በኋላማ በቃ አይነት ነገር ውስጥ እንላለን። እንደዛ መሆን የለበትም። የመጀመሪያው። ሁለተኛው ለቤተክርስቲያንም ስናደርግ ለእግዚአብሔር መንግስት እያደረግን እንደሆን ማሰብ ነው ያለብን። ቀደም ከመጀመሪያም ስንነጋገር ነበረ የምናደርግበት ቦታ ትክክለኛ ቦታ መሆኑን። እንግዲህ አሁን ቀደም እንዳለችውም ሶሪቲ ሌላ ቀን እንትን እንላለን። ግን ቤተክርስቲያን ብለን ካመንን በቃ ማድረግ አለብን። ቤተክርስቲያን አይደለም እያለን ግን ቤተክርስቲያን ውስጥ እዛ ህብረት አደርጋለሁ የምንል ሰዎች እንደው ምናችን እንደሚያመን እንደው ብንቼክ ብንደረግ ደስ ይለኛል። የእውነት አይ ቤተክርስቲያን ነው ቅዱሳን ጋር ነው ህብረት እያደረግን ያለ ነው ካለን ለዛች ቤተክርስቲያን ደግሞ የሚጠበቅብንን ኃላፊነትና ድርሻችንን መወጣት አለብን ብዬ አስባለሁ። አንዳንድ ጊዜ ሰዎች የተሰጣቸውን ነገር እንደ ይሁዳ ከቀረጢቱ እየወሰዱ ለራሳቸው ጥቅም ሊጠቀሙበት ይችላሉ። ግን መልካሙና እውነተኛው እረኛው ጌታ ደግሞ ያያቸዋል ከምንም በላይ። እሱን ነገር ታሳቢ መደረግ አለበት ብዬ አስባለሁ። ግን ደግሞ በእርግጥም ከመቀበል ይልቅ ባለን በጥቂቷ ነገር መስጠት በእውነት በረከት ነው። በእውነት በጣም በረከት ነው። በመስጠት ውስጥ የምናገኘው በጣም ብዙ አይነት ጥቅም አለ። በሰዎች ደስታ፣ በሰዎች እንትን ውስጥ ምናምን በጣም በቃ በረከት አለ በእውነት። ምናልባት ያልተለማመዳችሁ ሰዎች ብዙ ከመስጠት ሳይሆን ያላችሁን ነገር ከማካፈል ጀምሩና ታዩታላችሁ የእውነት ምን ያክል በረከት እንደሆነ። የግድ ብዙ ነገር እስኪኖረ መጠበቅ የለብንም። ለቤተክርስቲያን በታማኝነት ለመስጠት የግድ የሆነ ነገር እስከሚኖር መጠበቅ የለብንም። ባለን ነገር በያዝነው ነገር
ማድረግ የሚጠበቅብንን ነገር በታማኝነት እናድርግ፣ እግዚአብሔርን ታምነን ለማለት ነው። በዚህ ላይ እስካሁን የተነገረው ነገር ሁሉ በጣም ጥሩ ነው። እግዚአብሔር ይባርካችሁ። በእውነት አመሰግናለሁ። ተባረኩ። ሶሪትዬ፣ ተስፍሽ፣ ሁላችሁም ጆሲ፣ ሁላችሁም ጌታ ይባርካችሁ። ቴንኪዩ። አንቺ ራስሽ ነሽ ሳክሰስ ምንድን ነው እያልሽ እዚህ ውስጥ የከተትሽንና እኔ ሳክሰስ ላይ የምንቆይ መስሎኝ ነበር። ሳክሰስ ምንድን ነው በሚለው እንቀጥላለን። ጌታ ኢየሱስ ይባርክሽ ሶሪትዬ። ቴንኪዩ ተስፍሽ፣ ጀርሜ ቴንኪዩ። ጌታ ይባርካችሁ። ባይ በሉ መልካም ምሽት። ቻው ሶሪት። እንዴ አዎ ትንሽ ጠፋው። ያው ጉንፋን በሰላም ነው፣ ደህና ነው። ትንሽ ቢዚ ነበርኩኝ እንጂ ሳትብይ እንኳን ትናንትና ተደብቄ ታች ሆኜ ዝም ብዬ እሰማ ነበረ። አዎ ላንቺ አልደበቅም፣ ይታወቃል፣ ግን ይታያል ስገባ። በቃ አለ እንገናኛለን። Lady went to the pastor of the church and said, "I won't be attending church anymore." Surprised, he asked, "May I ask why?" Lady went to the pastor of the church and said, "I won't be attending church anymore." Surprised, he asked, "May I ask why?" She replied, "I see people on their cell phones texting and typing during the service. Some are gossiping, some aren't living right, some are sleeping, and some are just staring at me." The pastor was silent for a moment, then said, "Can I ask you to do something for me before you make your final decision?" She said, "Sure, what's that?" ለአመት በዓል እንዲህ ፏ ብላችሁ የምታሳልፉበት ይሄንን ኪንኪ ሃፊ ማኔር ነው። እንዴት እንደሚያምር እያያችሁ ነው። ይሄንን ከአበሻ ቀሚስ ጋር አስቡት። ከኋላ ላሳያችሁ። 22 ኢንች ነው የኔ። እንዴት እንደሚያምር እዚህ ጋር ማሸምቀቂያ ያለው ቢሰፋችሁ ቢጠባችሁ የምታስተካክሉበት ማለት ነው። በጣም ቆንጆ ነው። ይሄንን ማወቅ ያለባችሁ ኪንኪ ሂማኔር ነው። በጣም ኪንኪ ነው። አርጌ ደግሞ ላሳያችሁ።